ደህና ነሽ የኔ እናት? እንዴት ነሽ? ምንድን ነው የሆንሽብኝ? ቪዲዮሽን አይቼ ነበረ። የትዳር ቤት ነበረ ከእሱ ጋር ተቀባለ ነበረ። ከወለድኩ ገና አራስ ነኝ። 3 ወር ምናምን እየሆነኝ ነው። እና ወጥቼ ከቤት ብቻዬን ነው እየኖርኩ ያለሁት። እና ገንዘብ ምናምን እዚህ ጋር ነበረ ባዶቼ ነው የወጣሁት። እስቲ ነይ ግቢ፣ ነይ እናውራ ውስጥ ግቢ ከኋላ። እስኪ ንገሪኝ ምንድን ነው የሆንሽብኝ? አብረን ነበር የምንኖረው ከተናጋሪ ጋር። እሺ። እነሱ ጋር ብዙ አልተግባባንም ነበረ። ወልጄ ተኝቼ ምን ያህል ጊዜ ሆነሽ ከወለድሽ? ከወለድኩ 3 ወር ይሆነኝ። ገና። እሺ። እና ስላልተግባባን ምናምን ልጅ ትንሽ ወጣው ማለት ነው። አሁን እጄ ጋር ምንም አይነት ገንዘብ ስለሌለ ልጅትን ደግሞ ጡት ብቻ ነው እያጠባሁት ያለው። ጡት ምናምን አለመድችልኝ መጥቼ ለመስራት ገና እሱም ስለለመድ እና ለዛ ነው የኔ እናት ያለች። እሷም የጉልበት ስራ ነው ሰርታምታለው። እኔ አሁን እሷ ልጅትን ሲይዝ ባዘር እየወጣችም ልብስ ያጠበችም ያገኘችው ስራ ሰርታ እየመጣች ነው። ግን ያው እሷ በምትሰራው ብቻ በቂ አይደለም። አዲስ አበባ ላይ ተከራይተን እየኖርን ስለሆነ ብዙ በቂ አይደለም እሷ የምትሰራው። እኔ ደግሞ ወጥቼ መስራት አልችልም ገና ስለሆነች ልጅት። ከራይ ምናምን ከፍዬ ነበረ። አሁን ደግሞ ደርሷል የቤት ኪራይም ያው በነበረኝ ብር አስቤዛ ምናምን አድርጌ ነበር። አሁን ግን እዚህ ጋር ምንም አይነት ብር የለምና ቤት ኪራይም የደረሰብኝ ነው። ምን ያህል ነው የቤት ኪራይ? ቤት ኪራይ 5,000 ብር። የኔ እናት ከልብሽ ሰዎችን መጠየቅ የምትፈልጊው ነገር ካለ ምናምን እኔ እንደምታወሪኝ አድርገሽ ማውራት ትችላለሽ። እኔ ብዙ የምጠይቀው ነገር አሁን ላይ ቤት ውስጥ እኔ ነኝ ታላቅ ልጅና ከኔ በታች ታናሾች አሉ። ማስተማርን ከዚህ በፊት ደግሞ ሌላ ኃላፊነት አለብሽ። እኔ ገንዘብ ሳይሆን ሰው ላይ የከፈትኩት የቲክቶክ አካውንትም አለ። እሱን ፎሎ ያደረጋችሁ ቢያንስ ፎሎ ካገኘ ፕሮሞሽን ስራ ሰዎች ማስታወቂያ እሱንም ፎሎ እንዲያደርጉልኝ ነው። በቃ በሚታገዙ ሰው ያቁሙ። የኔ እናትሽ በቃ ታልቅሽ ለቅሶንተ እኔም ያው አካውንትሽን ምናምን እዛው ጋር ለማያያዝ ሞክራለሁ። በእርግጠኝነት መልካም ይሆናል። እሺ በሚታቂው እኔ መልክተኛው እባላለሁ። እስኪ ታዲያ እንሳቅ ፈልግ ጋር እንዴ ትንሽ የኔ እናት ቢያንስ አሁን እሷ ለትንሽ ጊዜ ለቤት ኪራይ ትችላለች አይደል? ሁሉም የእግዚአብሔር ስራ ነው። ነገ ደግሞ በደስታሽ ሙሉ ልንገናኝ እንችላለን። እሺ በእርግጠኝነት እኔ ደግሞ ተስፋ አለኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ መልእክተኛ ነኝ። የሰው ቢሰጠኝ ነው እኮ ለእናንተ ማስተላለፍ። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔ ናት አካውንት አለሽ እንዴ? እሺ ንገሪኝ አካውንትሽ። 20 24 54 32 መቅደስ አቢሲኒያ የአቢሲኒያ ነው አይደል?